ወንድ አገር ነው የሚሰራው፣ ሴት ሶሳይቲ ነው ማህበረሰብ ነው የምትሰራው። ፓትሪያርኪ የወንዶች የበላይነት አይደለም፣ የወንዶች ሳክሪፋይስ ነው። ምክንያቱም ዓለም ላይ ሰክሰስፉል የምንላቸው ወንዶች ፕሮባብሊ 3% ቢሆኑ ነው። ማጆሪቲ ወንድ ምንድነው? ኢዝ አ ሚዘራብል ጋይ። አብዛኛው ጎዳና ተዳዳሪ ወንድ ነው። ዋይዘው ጀስት ሶ አብዛኛው ኢቭን ኦቲስቲክ ተጠቂ ወንድ ነው። ታውቂያለሽ? አብዛኛው የፕሪዝን እንትን እስረኛ ወንድ ነው። እና ወንድ ተጠቃሚ ነው ብዙ አያስኬድም ማለት አብዛኛው ወንድ መከራውን እየበላ ያለው ወንድ። ያንን ሲስተም ማን ነው ሴት አፕ ያደረገው? ወንዶች። ሶ ዋት ምን እሺ እንመለስ ማለት ነው። እንመለስ እኔ ያልኩት እንመለስ፣ ችግር የለውም። መጀመሪያ ይሄ በኦርቶዶክስ ክርስትና እያልከኝ ያለው የኦርቶዶክስ ክርስትና አስተምሮ የምንለው የወንዶች የበላይነትን ያራምዳል። የወንዶች የበላይነት ሳይሆን ለወንዶች ኦቶሪቲ ይሰጣል። ኦቶሪቲ ማለት ቤቱን ለምሳሌ ራን እንዲያደርግ አይደለም። it is the same thing አይደለም። ሀብት ስቴት ምናምን የምንላቸው ነገሮች ከአባት ወደ ወንድ ልጅ ነው የሚተላለፈው፣ ወይም ደግሞ ከአባት ወደ ሴት ልጅ የምታገባው ባል ነው የሚተላለፈው ማለት ነው። ይሄ ዴፊኒሽን ያስማማናል? አያስማማንም? ኦፍ ኮርስ ያስማማናል። አያስማማም። ኤፌሶን ላይ ቅዱስ ጳውሎስ የተናገረውን ዮሐንስ አፈወርቅ የተረጎመበት ነው። ኦርቶዶክስ ቤተክርስቲያን ውስጥ ነገሩ እንዲህ ነው የሚሰራው። አቡ የፈለገውን አንደርስታንድ ያደረገውን ሲነግረን አይደለም እንቀበለው። የምናደርገው ምንድነው? አባቶች የቤተክርስቲያን አባቶች አቡ በጣም አናደዋል። ግን እሺ ለምን እንደሆነ ታውቂያለሽ? ቤተክርስቲያኗ ውስጥ እንዳይደረግም ግለሰብ የግሉን ኦፒኒየን መናገር አይችልም። ሮንግ ነው። አንድምታ አላት። እሺ እኔ ባይ ዘ ዌይ ማለት ነው አንድምታ። ስለዚህ ዮሐንስ አፈወርቅ ይሄንን እንዲህ ብሎ ነው ያብራራው። that's the mind of ዮሐንስ አፈወርቅ, that's the mind of the church። ከምታስበው በላይ ሴቶችን ለመጨቆን የመጽሐፍ ቅዱስን ቃላት ይጠቀማሉ። አንቺ ደግሞ the same thing አደረግሽ። አቡንና መጽሐፍ ቅዱስን ተጠቅመሽ የምትፈልጊውን የፌሚኒዝም አይዲያ አራመድሽ። this guy የኦርቶዶክስ አፖሎጀቲክስ ነኝ ብሎ ራሱን ክሌም አድርጎ ከመጣ he should know at least አባቶች ምን እያሉ እንደሆነ እሱን በማቅረብ ቤተክርስቲያኗን ሂዩሚሌት አድርገሻል ብዬ ነው ማስበው። ስለዚህ ምክንያቱም ይሄ ባይዘው የአንዱ ጥቅስ ነው። ሌሎቹን ጥቅሶች እየገባው ደግሞ ባሳይሽ ሮንግ ኢንፎርሜሽን የተላለፈው ሌላ